እስኪ ያስቡት በአንድ ወር ጊዜ ውስጥ እንቅልፋችሁን አታችሁ ያጠናችሁትን 95% ትረሱታላችሁ። ይህ ማለት ለፈተና ለክፍል ወይም አዲስ ስኪል ለመማር ብላችሁ ያጠፋችሁትና ኢንቨስት ያደረጋችሁትን ሰዓታችሁን በሙሉ ውሃ በላው ማለት ነው። እናንተ ከ10 ሰዓት በላይ ስታጠኑ፣ ሌላኛው ጓደኛችሁ ግን በ3 ሰዓት ውስጥ ብቻ የእናንተን የ10 ሰዓት ውጤት ያገኛል። ለምን? እውነቱ ይሄ ነው። ችግሩ የእናንተ አይኪው ወይም የአቅም ችግር ሳይሆን ችግሩ ትምህርት ቤት ውስጥ ያልተማርነው የማጥናት ሲስተማችሁ ነው። ዛሬ ሜታ ለርኒንግ ወይም እንዴት መማር እንደሚቻል መማር የሚለውን አብዛኞቹ ጎበዝ ተማሪዎች ወይም ሰቃይ ተማሪዎች የሚጠቀሟቸውን የማጥናት ቀመር አሳያችኋለሁኝ። ይህንን ዘዴ ከተጠቀማችሁ በኋላ አንደኛ ያጠናችሁትን ነገር በፍጹም አትረሱም፣ ሁለተኛ ጥቂት ጊዜ በማጥናት ብቻ ከፍተኛ ውጤት ታገኛላችሁ። ይህን ቪዲዮ ከጨረሳችሁ በኋላ ከመቼውም ጊዜ በላይ የምታጠኑበትን መንገዳችሁን ትለውጣላችሁ። እንጀምር። ብዙ ተማሪዎች በፈተናቸው ላይ ጥሩ ውጤት ለማምጣት የሚወድቁበት ትልቁ ችግር አንድ ነገር ለይቶ ማወቅን ከመረዳት ጋር ማምታታትን ነው። ምዕራፉን ስናነበው ወይም ሃይላይት ስናደርገው ጭንቅላታችን ምን ይለናል? ይህንንም አውቀዋለሁ ቀላል ነው ይለናል። ይህ the illusion of competence ወይም የማወቅ ቅዠት ይባላል። እያጠናን ይመስለናል፣ ግን በእውነቱ መረጃውን ዝም ብለን ነው የምናየው። ልክ ፊልም እንደማየት ማለት ነው። ትክክለኛ መማር ወይም ሪል ለርኒንግ የሚፈጠረው መረጃን ወደ ውስጥ በማስገባት ሳይሆን መረጃን ከውስጥ ወደ ውጪ በማውጣት ወይም ሪትሪቫል ላይ ነው። የማጥናት ጊዜያችሁን በግማሽ መቀነስ ከፈለጋችሁ መጠቀም ያለባችሁ ፍሬምወርክ ይሄ ነው። መጽሐፍ ገልጣችሁ ማንበብ ከመጀመራችሁ በፊት አንድ ማወቅ ያለባችሁ ወሳኝ ህግ አለ። የፓሬቶ ፕሪንሲፕል ወይም የ80-20 ህግ። ይህ ህግ ምን ይላል? 80% ውጤታችሁ የሚመጣው ከ20% ስራችሁ ነው። ማንኛውም ፈተና ላይ ወይም የምትማሩት አዲስ ስኪል ላይ ደጋግሞ የሚመጡ ወሳኝ ርዕሶች አሉ። ከመጀመሪያው ገጽ ጀምሮ እስከ መጨረሻው ገጽ በቅደም ተከተል ለማጥናት አትሞክሩ። መጀመሪያ ያለፉ ፈተናዎችን ይዩ፣ ፈተናው የሚመጣበትን ፓተርን ለዩ። ብዙ ማርክ የሚይዙ 20% ርዕሶችን ለይታችሁ እነሱ ላይ አተኩሩ። ይህንን ስታደርጉ ከመጨናነቅ ትድናላችሁ። የምታጠኑበትን መንገድ ግልጽ ይሆንላችኋል። እሺ ያወጣናቸውን 20% ርዕሶች እንዴት እናጥናቸው? ከዚህ ቪዲዮ የምትይዙት አንድ ቁም ነገር ቢኖር የፋይማን ቴክኒክ ነው። ሪቻርድ ፋይማን በተባለ ታዋቂ የፊዚክስ ሊቅ የተሰየመ ዘዴ ነው። ይህንን ዘዴ ተግባራዊ ለማድረግ በሶስት ዋና ዋና ስቴፖች ተግባራዊ ማድረግ ትችላላችሁ። የመጀመሪያው ስቴፕ የከበዳችሁን ርዕስ ምረጡ። ሁለተኛው ስቴፕ መጽሐፋችሁን ዝጉት። ሶስተኛው ስቴፕ ልክ ለአንድ የ10 ዓመት ልጅ እንደምታስረዱት አድርጋችሁ በቀላሉ በባዶ ወረቀት ላይ ጻፉት። ስትጽፉ ከተንጠባጠባችሁ ወይም ሐሳቡን ለመግለጽ ከባድ ቃላትን የሚጠቀሙ ከሆነ ምን ማለት ነው? በደንብ አልገባችሁም ማለት ነው። ያቺ የተንጠባጠባችሁባት ቦታ ተመልሳችሁ ማጥናት ያለባችሁ ትክክለኛ ቦታ ነች። ይህ ዘዴ ምቾት ይነሳል፣ ይከብዳል፣ ግን ያከባድ ስሜት አእምሯችሁ ነገሩን በሚገባ እየያዘው እንደሆነ የሚነግራችሁ ምልክት ነው። ሌላው ጭንቅላት የደነዘዘ ብለን ተስፋ የምንቆርጥበት ምክንያት አንድን ትምህርት ለረጅም ተከታታይ ሰዓት ስለምናጠና ነው። ሳይንስ እንደሚለው ከሆነ ይህ ውጤታማ ያጠናን ዘዴ አይደለም። በዚህ ፋንታ ኢንተርሊቪንግ ወይም መደባለቅን ተጠቀሙ። ሂሳብ ለ1 ሰዓት ካጠናችሁ በኋላ ወደ ሂስትሪ ቀይሩ፣ ቀጥሎ ደግሞ ወደ ሌላ ሳብጀክት። ይህ ዘዴ አእምሯችሁ አዲስ ነገር እንዲያገኝ ስለሚያደርግ ንቁ ያደርጋቸዋል። በዛ ላይ ደግሞ እንዳይሰለቻችሁና ትኩረታችሁ ተበታትኖ ቲክቶክ ላይ እንዳትገቡ ይረዳችኋል። እንደሚታወቀው የምንኖረው በኤአይ ዘመን ነው፣ ግን ኤአይን አሳይመንት ለመስራት ብቻ አትጠቀሙት። እንደ ግል አስጠኛችሁ አድርጋችሁ ቁጠሩት። እኔ አንድ ርዕስ ወይም ኮንሰፕት ከከበደኝ ኮፒ አድርጌ ለኤአይ እንዲህ ብዬ ሰጠዋለሁኝ። ይህንን ሐሳብ እኔ በምወደው በእግር ኳስ ምሳሌ ወይም በፊልም ምሳሌ ያስረዳኝ ይለዋለሁ። ይህንን ስታደርጉ ያ ውስብስብና አሰልቺ የነበረው ትምህርት ወደምታውቁትና ወደምትወዱት ቀላል ሐሳብ ይቀየራል። የረጅም ጊዜ ማስታወስ ብቃታችሁንም ይጨምረዋል። እመኔን ከጓደኞቼ ወደ ኋላ ቀረው ብሎ ማሰብ በጣም ከባድ ስሜት ነው። እኔም አጋጥሞኛል። ግን የማሰብ ችሎታ ልክ እንደ ጡንቻ ነው። በሰራችሁበት ቁጥር ይጠናከራል። እነዚህ አክቲቭ የሆኑ መንገዶችን ከተጠቀማችሁ ፈተና ማለት ብቻ አይደለም፣ ጊዜያችሁን መልሳችሁ ታገኙታላችሁ። ከጓደኞቻችሁ ጋር ለመዝናናት ለራሳችሁ ጊዜ ለመስጠት ትችላላችሁ። እነዚህን ስልቶች ወይም ቴክኒኮች ማወቅ አንድ ነገር ነው፣ መተግበር ግን ሌላ ነገር ነው። ለውጥ የሚመጣው አንድ ቀን ተነሳስተን በምናነበው ሳይሆን በየቀኑ በምንወስደው ትንንሽ እርምጃ ነው። የዚህ ቻናል ዋና ዓላማ እኔ የሞከርኳቸውንና ውጤታማ የሆኑ ሳይንሳዊ የማጥኛ ስልቶችን ለእናንተ ማካፈል ብቻ አይደለም። ከዚህ በተጨማሪ ውጤታችሁ ጥሩ ሆኖ ከትምህርታችሁ ጎን ለጎን ዛሬ ላይ አስፈላጊ የሆኑ ስኪሎችን እንዴት መማር እንደምትችሉ ማሳየት ነው። ይህ ደግሞ ወደፊት የስራ እጦት ፍራቻ እንዳይኖርባችሁ ለመርዳት ነው። ምክንያቱም እመኑም የእናንተ እምቅ አቅም አሁን ከምታዩት ውጤት እጅግ በጣም የላቀ ነው። እኔ እዚህ ያለሁት ያንን አቅም አውጥታችሁ እንድትጠቀሙበት ለመርዳት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቻናሉን ሰብስክራይብ በማድረግ ቤተሰቡን እንዲሁም ቪዲዮ ላይክ ብታደርጉ ለሌሎች ተማሪዎች እንዲደርስ ትረዱኛላችሁ። ከመሄዴ በፊት ግን አንድ ጥያቄ ልጠይቃችሁ። ከዛሬ ቪዲዮ ውስጥ የትኛውን ቴክኒክ ነው ከዛሬ ጀምሮ መተግበር የምትጀምሩት? መልሳችሁን ኮሜንት ላይ ጻፉልኝ። የሁላችሁንም መልስ እየገባ ያለው። ወዳችኋለሁ። ቻው ቻው።